ይህንን እጅ የሚያስቆርጥም የትዚህ ክትፎ በስንት ጉርሻ እንደጨረስኩት ኮሜንት ላይ ጽፎ ብዙ ላይክ ላገኘ ሰው የ200 ብር ካርድ የምልክለት ይሆናል። የትዚህ ክትፎን እስካሁን ያልሞከራችሁ ሰዎች ካላችሁ ምን እንደምላችሁ አላ ያለምንም ቅድመ ሁኔታ አሁኑን አዛችሁ መሞከር አለባችሁ። ለመብላት ደግሞ የትም ሄዳ አይጠበቅባችሁም። ያላችሁበት ይዘውላችሁ ይመጣሉ። ስክሪኑ ላይ ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ይመቻችሁ። ዛሬም በድጋሚ እህታችን ወላንዶ ልካልናለች። አብረን እንቅመስ። ኮሜንት ላይ ጋብዝኝ ብሎ ጽፎ ብዙ ላይክ ላገኘ ሰው የምጋብዘው ይሆናል። እንደዚህ እየበላሁት ራሱ የሚያስጎመጅ ምግብ እኔ አጋጥሞኝ አያውቅም። በባለፈው ቪዲዮ ያን የመሰለ ክትፎ አዛችሁ ሞክራችሁት በጣም እንደወደዳችሁት ነግራችሁ ዛሬም ይሄንን ወላንዶ ብትሞክሩት እንደምትወዱት 100% እርግጠኛ ነኝ። ሁላችንም እንግዲህ የትዚህ ክትፎ ውለታ በጣም እየበዛብን ይመስለኛል። እንደዚህ እጅ የሚያስቆርጥሙ ምግቦችን ዴሊቨር ከማድረግ በተጨማሪ ሙያዋን ልታስተምራችሁ የምግብ ትምህርት ቤት ከፍታለች። የተለያዩ የባህል ምግቦች፣ የውጭ ምግቦች እንዲሁም የጣፋጭ አሰራር ክላስ ስላላት ከሶስቱም መርጣችሁ መማር ትችላላችሁ። ስክሪን ላይ በማስቀመጥላችሁ ስልክ ቁጥር እየደወላችሁ ማዘዝም ኢንፎርሜሽን ማግኘት ትችላላችሁ። ይመቻችሁ። ክትፎ በእንግሊዘኛ ምን እንደሆነ ጽፎ ብዙ ላይክ ላገኘ ሰው የ200 ብር ካርድ ሽልማት ይዘናል። ሌላኛው ነገር ደግሞ የትዚህ ክትፎ ከተማውን ማነጋገሩን ቀጥሏል። የሞከሩት ሰዎች ከቀመሱበት ቀን ጀምሮ እስካሁን ድረስ እያመሰገኑኝ ይገኛል። ይህንን እጅ የሚያስቆረጥም ክትፎ እስካሁን ካልሞከራችሁ በጣም ተበድላችኋል። ከንጽህናው ጀምሮ እስከ ጣዕሙ ድረስ እጅ የሚያስቆረጥመውን ይህንን ክትፎ ዛሬውን አዛችሁ መሞከር አለባችሁ። ለመሞከር ደግሞ የትም መሄድ አይጠበቅባችሁም። እዛው ያላችሁበት ድረስ ይዘውላችሁ ከችላሉ። ስክሪኑ ላይ ባለው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ይመቻችሁ። ሁልጊዜ ሰው ቤት ስትሄዱ ኬክ ይዛችሁ ከመሄድ እስኪ ለዛሬ ይሄኛውን ክትፎ ሞክሩት። የምትወስዱለት ሰው በጣም እንደሚወደው 100% እርግጠኛ ነኝ። ልክ እንደዚህ ቆጮና እንጀራ ላይ የብቻ ያለው ሲሆን ክትፎም ደግሞ ልክ እንደምታዩት ኬክ ያስነቃል። ለማዘዝ ከፈለጋችሁ ለትዚህ ክትፎ ደውላችሁ ለወንድሜ ብላችሁ ስታዟት ይሄን የመሰለ ክትፎ ያላችሁበት ቦታ ድረስ ትልክላችኋለች። ለማዘዝ ስክሪኑ ላይ ባለው ስልክ ቁጥር መደወል ትችላላችሁ። ዛሬውን አዛችሁ ሞክሩት። ይመቻችሁ።